ሃይ ሰላም ውድ ተማሪዎች እንዴት ቆያችሁ? ዛሬ በዚህ ቪዲዮ የግሬድ 11 ኢኮኖሚክስ የዩኒት 5 ትሬድ እንደ ፋይናንሲንግ ምዕራፍ ማየት እንጀምራለን። በዚህ ምዕራፍ በአጠቃላይ ስለ ንግድና ከፋይናንስ ጋር የተያያዙ ሀሳቦችን በሰፊው የምናነሳ ነው የሚሆነው። ቻናሉን ሰብስክራይብ ለጓደኞቻችሁም ሼር ማድረግ እንዳትረሱ። ጥያቄ አስተያየት ካላችሁ ማንኛውም ጥያቄ አስተያየት ካላችሁ ወይም እንዲሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ መጻፍ እንዳትረሱ። ከኢንትሮዳክሽን ስንጀምር trade refers to the process of buying and selling or exchanging of goods and service። በአጠቃላይ ትሬድ ወይም ንግድ የምንለው እቃዎችን የተለያዩ እቃዎችን አገልግሎቶችን ሰርቪሶችን ሊሆን ይችላል ያን የመግዛት የመሸጥ በአጠቃላይ ያን ኤክስቼንጅ የመለዋወጥ ሂደት በአጠቃላይ ያመለክታል። ጉድ ስንል ፊዚካል የሆኑ አይተሞች ናቸው። ልክ እንደ ምግብ ልንዳስሳቸው የሚችሉ ልብስ የመሳሰሉ የኮምፒውተር ቲቪ ስልኮች ምናምን የመሳሰሉ ነገሮች ጉድስ እንላቸው። ሰርቪስ የምንላቸው ደግሞ የተለያዩ ለምሳሌ የኤዱኬሽናል ሰርቪስ ሊሆን ይችላል፣ ጤና ትራንስፖርት ሊሆን ይችላል፣ የውበት ፀጉር ቤት ምናምን የምታገኙት ሰርቪስ አገልግሎት የምንለው ያን አይነት ሰርቪስ ነው። አጠቃላይ እነዚህ የመግዛት የመሸጥ አጠቃላይ ያን የዛ ልውውጥ የጉድና ሰርቪስ ልውውጥ በአጠቃላይ ትሬድ ብለን በጥቅሉ እንጠራዋለን። There are two broad categories of trade, domestic trade and international trade። በአጠቃላይ ሁለት ዋና የንግድ አይነቶች አሉ። ሁለት ሰፊ ኮንሰፕት ናቸው። ዶሜስቲክ ትሬድ የምንለውና ኢንተርናሽናል ትሬድ የምንላቸው ናቸው። ዶሜስቲክ ትሬድ also known as home trade involves a flow of commodity by water, air transport system within a country or territory። በአጠቃላይ ይሄ ዶሜስቲክ ትሬድ የምንለው የትሬድ አይነት ሆኖ ያም በአንድ ሀገር ድንበር ውስጥ የሚካሄድ ነው። በተለያዩ መንገድ ሊሆን ይችላል። ያም በየብስ ሊሆን ይችላል፣ በውሃ ሊሆን ይችላል፣ በአየር፣ በባቡር በተለያየ ትራንስፖርት ሚንሶች የሚደረግ ሀገር ውስጥ የሚደረግ የግብይት አይነት የትሬድ አይነት ዶሜስቲክ ትሬድ ወይም የሀገር ውስጥ ንግድ እንለዋለን። ሌላው ኢንተርናሽናል ትሬድ የሚባለው refers to the exchange of goods and services between two or more countries። ኢንተርናሽናል ትሬድ ደግሞ የምንለው የትሬድ አይነት ሆኖ ያ ደግሞ በተለያዩ ሁለትና ከዛ በላይ የሆኑ ሀገራት የተለያዩ ለምሳሌ ኢትዮጵያ ከተለያዩ ሀገራት ነዳጅ የተለያዩ ነገሮችን ልትገዛ ትችላለች። ለውጭ ሀገራት ደግሞ እንደዚህ ቡና ምናምን ትሸጣለች። ያ ኢንተርናሽናል ትሬድ ይባላል። የሀገር ውስጥ ትሬድ ደግሞ ልክ እኛ የምንገበያየው መርካቶ፣ መገናኛ ኦር ሳምዌር ገበያ ስፍራ ሄደን የምንገበያያቸው በየአካባቢያችን የምንገበያያቸው ትሬዶች በሰፊው ቀጥለን እንመጣበታለን። ግን እነዚህ አይነት ትሬዶች ሆል ሴል ሊሆን ይችላል፣ በየጅምላ ሊሆን ይችላል። የችርቻሮ ንግዶች በዶሜስቲክ ትሬድ ውስጥ እንመድባቸዋለን ማለት ነው። ዶሜስቲክ ትሬድ and international trade are quite different። እነዚህ ሁለቱ የተለያዩ በመሰረታዊነት በጣም የተለያዩ ጽንሰ ሀሳቦች ናቸው። First, movement of goods and services from one nation to another subject to different commercial policy, tariffs, quotas, etc. Whereas there is almost nothing that governs movement of goods and services from one place region to another in one nation። እዚህ ጋር ሁለቱም ዶሜስቲክ ትሬድም ኢንተርናሽናል ትሬድም የተለያዩ ሀሳቦች ናቸው ስንል ያው ዶሜስቲክ ትሬድ ስንል በአንድ ቴሪቶሪ ውስጥ በአንድ ሀገር ውስጥ በውሃ፣ በየብስ፣ በአየር፣ በባቡር በመሳሰሉ ነገሮች የምናካሄዳቸው ግብይቶች ነው። ኢንተርናሽናል ትሬዶች የምንላቸው ሀገራት ከሌሎች ሀገራት ጋር የተለያዩ ጉድና ሰርቪሶችን ኤክስቼንጅ የሚያደርጉ የሚገበያዩበት ሂደት ነው። በዋናነት ልዩነታቸው በጣም ይለያሉ ስንል ዶሜስቲክ ትሬድ within a country ነው፣ በሀገር ውስጥ ነው። ያም more freedom አለው ማለት ያን ያህል እቃዎችን ምናምን ከአንድ ቦታ ወደ አንድ ቦታ የተለያዩ እቃዎችን አገልግሎቶችን ለማንቀሳቀስ ኤክስትራ ሎዶች ወይም የሚገድቡን ብዙም ነገሮች
ጫናዎች አይኖርም። ዌራዝ ወደ ኢንተርናሽናል ትሬድ ስንመጣ ከአንድ ሀገር ወደ አንድ ሀገር እቃዎችን በምናዘዋውር ጊዜ ድንበሮችም ከሀገራችን ድንበር ተሻግረን የተለያዩ ንግድ እንቅስቃሴዎችን በምናካሄድ ጊዜ ከሌላ ሀገር ጋር ንግድ እንደማካሄዳችን የተለያዩ ህጎች፣ ደንቦች ሊኖሩ ይችላሉ። ብዙ ህጎችና መመሪያዎች ሊኖሩ ስለሚችሉ እንደየሀገሪቱ ለምሳሌ ታሪፍ ኮታዎች ይኖራሉ። በኮሜርሻል ኢንተርናሽናል ንግድ ላይ ብዙ ጊዜ ታሪፎች ሀገራት ለምሳሌ ታሪፍ የምንለው አንድ ሀገር ኢምፖርት በሚደረጉ ምርቶች ላይ የምትጥለው ታሪፍ ኢትዮጵያ ለምሳሌ በምታስገባቸው ምርቶች ላይ ታሪፍ ትጥላለች። በቅርብ ምናልባት በቅርብ አሜሪካን ብዙ ታሪፎችን በውጭ ሀገራት እስከ 10 እስከ 25% እነ ካናዳ፣ ሜክሲኮ፣ ቻይና ምናምን ያ ሀገር ውስጥ ታሪፍ ከተባለ ሀገር ውስጥ በሚገባ ከውጭ ሀገር በሚገባ ምርት ላይ የሚጣል ታክስ ነው። ደግሞ ኮታ የምንላቸው ሀገራት የራሳቸው ኮታ ለምሳሌ አንድ ሀገር ኢትዮጵያ ወደ አሜሪካ ልትልከው የምትችለው ምርት መጠን የተገደበ ያ ሊሚት ይህን ነው ኢትዮጵያ ወደ ሀገር ልታስገባ የምትችለው ብሎ ሀገራት የሚያስቀምጡት ሊሚት ኮታ እንለዋለን ማለት ነው። ይሄ ኮታ ታሪፍ ብዙ ጊዜ የሚኖረው በምንድነው? ኢንተርናሽናል ትሬድ ላይ ነው። ሰከንድ ይሄ ቻሌንጅ ያደርገዋል። እነዚህ ልዩነት አላቸው በዚህ ሰከንድ factor inputs such as labor and capital move freely within a country but not between different countries። እንግዲህ የተለያዩ movement of የሰዎች ሊሆን ይችላል፣ ሌበር ሊሆን ይችላል፣ የካፒታል ልክ እንደ ገንዘብ የተለያዩ ኢኩዊፕመንቶች ሀገር ውስጥ በቀላሉ ልናጓጓዝ ከአንድ ቦታ ወደ አንድ ቦታ ልናጓጓዝ እንችላለን። እኛም ከአንድ ቦታ ወደ አንድ ቦታ ፍሪሊ መንቀሳቀስ እንችላለን። ግን ኢንተርናሽናል ላይ ሲሆን ሰዎችም በቀላሉ ከአንድ ሀገር ወደ አንድ ሀገር መንቀሳቀስ አይችሉም። ብዙ ቪዛ ምናምን ብዙ ፕሮሰሶች ስላሉ ማለት ነው። እቃዎችም ማጓጓዝ ሌበር፣ ካፒታል፣ ገንዘብም ለማጓጓዝ የተለያዩ ህግና ደንቦች ይኖራሉ። የምናልፋቸው ፕሮሰስ የምናደርጋቸው ሂደቶች ይኖራሉ። በዚህ አንፃር ስንመለከት እነዚህ ዶሜስቲክ ትሬድ እና ኢንተርናሽናል ትሬድ quite different ናቸው። የተለያዩ moreover international trade governed by different national policies, political unities and monetary systems። በተጨማሪም ኢንተርናሽናል ትሬድ በተለያዩ ናሽናል ፖሊሲዎች ፖለቲካ ሀገራት በሚያወጡት የተለያዩ ህጎች ፖለቲካል ዩኒት ለምሳሌ ሁሉም ሀገር ተመሳሳይ ፖለቲካል ሲስተም የለውም፣ ማርኬት ሲስተም የለውም። የተለያዩ የማርኬት ሲስተም የሚከተሉት የንግድ ሂደት የተለያዩ ፖሊሲዎች ይኖራቸዋል። ያም ተጽዕኖ ያሳድረው በኢንተርናሽናል ሞኔታሪ ሲስተም ሁሉም ሀገራት በተመሳሳይ ገንዘብ ላይገበያዩ ይችላሉ። በሀገራቸው ገንዘብ የሚገበያዩ ሀገራት ሊኖሩ ይችላሉ። በኢንተርናሽናል ገንዘብ የሚገበያዩ ሊኖሩ ይችላሉ። የተለያየ ሞኔታሪ ሲስተም ሀገራት አላቸው። እኔ በፎሬን ከረንሲ ብቻ ነው መገበያየት የምፈልገው ምናምን ሊሉ ይችላሉ። የተለያዩ ሞኔታሪ ሲስተሞች hence it is necessary to trade international trade as separate subject። ስለዚህ ኢንተርናሽናል ትሬድን የዓለም አቀፍ ንግድ የምንለውን በተለየ መልኩ መመልከት ያስፈልጋል ማለት ነው። both domestic and international trade plays an important role in the modern economy። ሁለቱም ግን ዶሜስቲክ ትሬድም ኢንተርናሽናል ትሬድም በጣም አስፈላጊ ናቸው በዘመናዊ የኢኮኖሚ ስርዓት። in this unit we will study the potential roles and against from trade። በዚህ ምዕራፍ ውስጥ በዋናነት ከንግድ ሊገኙ የሚችሉ ዋና ዋና ፖቴንሻል ሮሎችን እና የምናገኛቸውን የተለያዩ ጥቅሞች ከፍተኛ ንግድ የራሱ የሆነ ከፍተኛ ጥቅም አለው። ያንን በዚህ ምዕራፍ አስፈላጊነቱን በደንብ ለማየት እንሞክራለን። እንዴት ዶሜስቲክ ትሬድ እና ኢንተርናሽናል ትሬድ እንደሚሰሩ we will study the both domestic and international trade ቲዎሪዎችን ጽንሰ ሀሳቦችን በደንብ እናያለን። moreover we will identify the reason for the effect of different trade and commercial for that
govern the movement of goods, services, and the factor of production የተለያዩ ህግና እንግዲህ ፖሊሲዎች መንግስታት ያወጣሉ። እንደዚሁም እንዴት እነዚህ መመሪያዎች ተጽዕኖ እንደሚያሳድሩ እቃዎችን በመናንቀሳቀስ ከአንድ ሀገር ወደ አንድ ሙቭመንት ኦፍ ጉድ እና ሰርቪስን በምናንቀሳቀስበት ጊዜ የተለያዩ ሪሶርሶችን በምናንቀሳቀስ ጊዜ የተለያዩ ሀገራት የሚያወጣቸው ህጎችና ፖሊሲዎች የንግድ ፖሊሲዎች ምን አይነት ተጽዕኖ ሊያሳድሩ እንደሚችሉ በዚህ ምዕራፍ ለማየት እንሞክራለን ማለት ነው። International trade is administered by the World Trade Organization, which was created in January 1995. እንግዲህ የዓለም አቀፉ ኢንተርናሽናል ትሬድ የምንለው ከወርልድ ትሬድ ኦርጋናይዜሽን ነው አድሚኒስትሬት የሚያስተዳድረው የዓለም አቀፉ የንግድ ድርጅት ወርልድ ትሬድ ኦርጋናይዜሽን ነው። እሱም 19 ጃንዋሪ 1995 ነው የተቋቋመ። prior of the creation of World Trade Organization there was an arrangement called the General Agreement on Tariffs and Trade GATT, which was the base for countries to engage in international trade from 1948 to 1994. The GATT provided the rules for much of the world trade. እንግዲህ የዓለም አቀፉ የንግድ ድርጅት ከ19 ወርልድ ትሬድ ኦርጋናይዜሽን ከመፈጠሩ በፊት 19 የዓለም ጦርነት ከተጠናቀቀ በኋላ 1948 ላይ ተቋቋመው የጋት የሚባለው ጀነራል አግሪመንት ኦን ታሪፍስ ኤንድ ትሬድስ። ያም የተለያዩ ወርልድ ትሬድ ኦርጋናይዜሽን ከመቋቋሙ በፊት የነበሩ ሀገራት ላይ የተለያዩ ህጎችን በሚገበያዩ ጊዜ መከተል ያለባቸው ህጎችን ያስቀምጥ ነበር። አሁን ወርልድ ትሬድ ኦርጋናይዜሽን በብዛት የሚያከናውናቸው ነገሮች ጋትም ያከናውን ነበር። ዓለም አቀፍ የንግድ ትስስሩን ከማሳለጥ አንፃር ትልቅ ሚና ነበረው። ከዛ በኋላ ከጋት በኋላ 1995 ላይ ጃንዋሪ 1 ላይ WTO ወርልድ ትሬድ ኦርጋናይዜሽን ዓለም አቀፉ የንግድ ድርጅት ተመሰረተ ማለት ነው። ያ ደግሞ ሞር ከጋት በኋላ ብዙ አዳዲስ ህጎችን በማካተት ሞር በተሻለ መንገድ ዓለም አቀፍ የኢንተርናሽናል ትሬድን ምቹ ያደርግ ይችላል ማለት ነው። በዋናነት ወርልድ ትሬድ ኦርጋናይዜሽን is the only global international organization dealing with the rules of trade between nations. ዛሬ ላይ በብቸኛው የዓለም አቀፍ የንግድ ወርልድ ትሬድ ኦርጋናይዜሽን በሀገራት መካከል የሚደረጉ የተለያዩ ንግዶችን የሚያሳልጠው ወርልድ ትሬድ ኦርጋናይዜሽን ነው ማለት ነው። it is an organization for opening up trades and a forum for government to negotiate trade agreements. opening up በዋናነት የዓለም አቀፍ የንግድ ድርጅት ወርልድ ትሬድ ኦርጋናይዜሽን በሀገራት መካከል ኦፕን የሆነ ብዙ ጊዜ ባሪየሮች እንዳይኖሩ የታሪፍ የኮታ የመሳሰሉ ባሪየሮች እንዳይኖሩ ፍሪ እንዲሆን የዓለም አቀፍ ንግድ ሞር ቀለል ባለ መልኩ ለሁሉም በቀላሉ እንትን እንዲል ብዙ ውስብስብ እንዳይሆን ኦፕኒንግ አፕ ይፈጥራል ወርልድ ትሬድ ኦርጋናይዜሽን። ሌላው forum for government to negotiate trade agreements በትሬድ አግሪመንቶች የዓለም አቀፉ የንግድ ድርጅት ለሀገራት አንድ ላይ ሆኖ ተገናኝተው ኔጎሽየት እንዲያደርጉ እንዲስማሙ አንድ ላይ በውይይት በማድረግ ነገሮችን በማቅለል በተለያዩ በንግድ ዙሪያ ላይ ባሉ ሀገራት የንግድ ኢንተርናሽናል ትሬድ ላይ ባሉ ጉዳዮች ላይ እንዲወያዩ ፎረሞችን ያመቻቻል። ወርልድ ትሬድ ኦርጋናይዜሽን operates a system of trade rules and facilitates the process of settling trade disputes among trading countries. በተጨማሪ ዲስፑቶችን ዲስፑት ሴትልመንት የተለያዩ አይነት ምናልባት ሀገራት ዲስአግሪመንት ከተፈጠረ በንግድ
ልውውጣቸው ጊዜ ያንን ከመፍታት አንፃር ትልቅ አስተዋጽኦ አለው። አንዱ ሀገር ላይ ምናልባት አንዱ ሀገር ከጣሰ አግሪመንቶችን ወይም ህግና ደንቦችን የዓለም አቀፍ የንግድ ህጎችን ከተላለፈ ወደ ወርልድ ትሬድ ኦርጋናይዜሽን ጀስት እንደ ፍርድ ቤት ማለት ነው ያ ሴትልመንት ዲስፑቶችን ሴትል ያደርጋል ማለት ነው። የዓለም አቀፉ የንግድ ድርጅት 5.1 ኦቨርቪው ኦፍ ዶሜስቲክ ትሬድ ስለ ዶሜስቲክ ትሬድ በዚህ ሴክሽን በሰፊው እንመለከታለን። Domestic trade refers to the exchange of goods or services within an individual country or territory ቅድም እንዳልነው የዶሜስቲክ ትሬድ ወይ የሀገር ውስጥ ንግድ የምንለው ኢንዲቪጁዋል የሆነ በአንድ ሀገር ቴሪቶሪ ውስጥ በአንድ ሀገር ቦርደር ውስጥ በአንድ ሀገር ድንበር ውስጥ የሚሸጡ የተለያዩ ጉድስ ልንለዋወጣቸው የምንችላቸው እቃዎች ሊሆኑ ይችላሉ። የተለያዩ አገልግሎቶች በአጠቃላይ ዶሜስቲክ ትሬድ እንላቸው። it is sometimes called local trade ይባላል። local trade እንለዋለን or internal trade ተብሎ ይጠራል። Under domestic trade, the market is constrained by the border of that country and all the product must be bought and sold by the people who lived within the domestic market. በአጠቃላይ በሀገር ውስጥ ወይም ዶሜስቲክ በምንለው ንግድ ውስጥ በዛች ሀገር ድንበር ውስጥ የተገደበ መሆን አለበት። በዛ ውስጥም ሁሉም የሚመረቱ ምርቶች በሀገር ውስጥ ገበያ ውስጥ በሚኖሩ ሰዎች ነው መገዛትም የሚሸጡት። በአጠቃላይ ተዋናያን የንግዱ ተዋናያን የሚባሉት በአጠቃላይ በዶሜስቲክ ትሬድ ውስጥ የዛ ሀገር ዜጎች ይሆናሉ ማለት ነው። ሁለት በዋናነት ዶሜስቲክ ትሬዶች አሉ። further divided into retail trade እና wholesale trade እንላለን። ዶሜስቲክ ትሬድ በሁለት ዋና ክፍሎች ሁለት ካቴጎሪዎች retail trade involving selling goods and services for direct consumption, while wholesale trade involves agents other than the standard consumer. እነዚህ ሪቴል እና ሆልሴል የምንላቸው ሁለት ዋና የዶሜስቲክ ትሬድ ካቴጎሪዎች ናቸው። ሪቴል ትሬድ የምንላቸው የተለያዩ እቃዎችና አገልግሎቶችን ዳይሬክትሊ ለከስተመር ለኮንሱመር የሚሸጥ ቸርቻሪ ነው ማለት ነው። ቸርቻሪዎች የተለያዩ አገልግሎት በየአካባቢያችን የሚገኙ የተለያዩ በችርቻሮ የሚሸጡ ለምሳሌ ስልክ ቤቶች ቀጥታ ዳይሬክት ሸቀጣ ሸቀጦች የተለያዩ የሶፍት ድሪንክ ምናምን የሚሸጡ ስቶሮች ምናምን ሊሆኑ ይችላሉ። እነሱ ችርቻሮ የሚያከፋፍሉ ማለት ነው። እና ልብስ ቤቶችም ምናምን አካባቢያችን ላይ ያሉ አጠቃላይ ችርቻሮ ንግዶች ሪቴል ትሬድ እና ሆልሴል ትሬድ የምንላቸው ደግሞ በአብዛኛው ሆልሴል ትሬድ is the backbone involves agents other than a standard consumer በላርጅ ኳንቲቲ ነው በአብዛኛው የሚሸጡት። ቀጥታ ዳይሬክትሊ ለኢንዲቪጁዋል ከስተመር ወይም ኮንሱመር ሳይሆን ለሪቴል ትሬድ ለቸርቻሪዎች ነው በአብዛኛው በብዛት በልክ የሆኑ ምርቶችን ለነሱ ይሸጣሉ። ሆልሴል ትሬድ is the backbone of the domestic market. የዶሜስቲክ ማርኬት የጀርባ አጥንት የሀገር ውስጥ ንግድ የጀርባ አጥንት የሚባል ነው። ትልቅ ሚና ይጫወታል ይሄ የጅምላ ንግድ የሚባለው ማለት ነው። ሪቴል is normally the final seller of product. ፋይናል ሴለር ናቸው ሪቴል። ቸርቻሪ የምንላቸው ቀጥታ ለተጠቃሚው የሚሸጡ ናቸው። ስለዚህ ሪቴለር የምንላቸው retailer makes its purchase from wholesale ከሆልሴለር ይገዛል ከአከፋፋዮች ይገዛል and the sales are made to the customers directly. እንግዲህ ከሆልሴል የገዛቸውን ከጅምላ ሻጮች የገዛቸውን ሸቀጦች እቃዎች ለማን ይሸጣል? ቀጥታ ለተጠቃሚው የሚያደርሰው ደግሞ ምንድነው? ሪቴለር ነው ማለት ነው።
ቸርቻሪ የምንለው። Retailers have a credit arrangement with wholesalers to buy the goods and can repay after their sales are made in cash። እንግዲህ በተጨማሪም እነዚህ ቸርቻሪ የምንላቸው ከሚገዙ በአጠቃላይ ፋይናል ሴለሮች ናቸው። ይሸጣሉ ከሆልሴለር ገዝተው ከጅምላ ሻጭ ገዝተው ለኢንድ ከስተመር ወይም ለተጠቃሚው ለኮንሱመር የሚሸጡ ናቸው። ከሆልሴለር ነው የሚገዙት። በትንሽ ኳንቲቲ ነው የሚገዙት እነሱ በትንሽ ኳንቲቲ፣ ምክንያቱም ሆልሴለር ደግሞ በብዛት ነው የሚሸጡት፣ በብዛት ለብዙ ሪታይለሮች ማለት ነው። እነሱ በተወሰነ ከሆልሴለር ይገዙና ለሸማች ለመጨረሻው ለቀጥታ ለተጠቃሚው የሚያደርሱ ናቸው። እነሱ ሙሉ ሀገሪቷ ላይ ይኖራሉ ተብሎ ነው የሚገመተው። ሙሉ ሀገሪቱ ላይ ቀጥታ ኮንሱመር ባለበት ቦታ ሁሉ። በተጨማሪም ክሬዲት ያገኛሉ ከሆልሴለሮች ክሬዲት ያገኛሉ። they can pay ከዛ በኋላ ያ ከሸጡ በኋላ የሚከፍሉትም ማለት ነው። በጅምላ በሚገዙ ጊዜ አንዳንድ ጊዜ በብድር መልክ ይወስዱና ከዛ በኋላ ከሸጡ በኋላ ብድራቸውን የሚከፍሉበት ሁኔታ ብዙ ጊዜ የተለመደ ነው። ሪታይለር ሴል ጉድ ኢን ስሞል ኳንቲቲ የሚገዙት ሪሌቲቭ ቱ ሆልሴለር ትሬድ አንፃር እቃ የሚገዙት በትንሹ ነው። አር ዲስትሪቢዩትድ ኦል ኦቨር ዘ ካንትሪ። ኮንሱመር ያለበት ተጠቃሚ ያለበት ቦታ ሁሉ ሪታይለሮች የችርቻሮ ነጋዴዎች ይኖራሉ። ዋይ ዱ ዊ ኒድ ቱ ኢንጌጅ ኢን ዶሜስቲክ? ለምንድን ነው ወደ ዶሜስቲክ ትሬድ ያስፈለገው ወይም መግባት መኖሩም አስፈላጊነቱ ምንድን ነው ስንል ሂስቶሪካሊ ካንትሪስ used to rely on domestic trade only due to lack of skills, transportation, information, etc. በድሮ ጊዜ ሀገራት በብዙ ምክንያት ወደ ዶሜስቲክ ትሬድ በሰፊው ይሳተፋሉ። ከዛ ውስጥ አንዱ ሊሚትድ ሪሶርስ ላክ ኦፍ ስኪል፣ የሰው ኃይል የተማረ ማለትም የስኪል ያለው ክህሎት ያለው ሰው ለብዙ አይነት ዳይቨርስ ለሆኑ ምርቶች ያለው ሪሶርስ ያለው የስኪል መጠን ዝቅተኛ መሆኑ አንድ ምክንያት ነው። ሌላ ትራንስፖርቴሽን፣ ከትራንስፖርቴሽን አንፃር ከሌሎች ሀገራት ጋር ለመገበያየት ትራንስፖርቴሽኑ በድሮ ጊዜ አመቺ ባለመሆኑ ልክ እንዳሁን የአየር የባህር ምናምኑ እንዳሁን ጊዜ የተመቻቸ ባለመሆኑ በአብዛኛው በድሮ ጊዜ ሂስቶሪካሊ ሀገራት በዶሜስቲክ ትሬድ ላይ በዋነኝነት እንደዚሁም ኢንፎርሜሽን ስንል ውጭ ስላለው ዓለም ብዙም እንዳሁን የኢንተርኔት ወይ የዳታ አክሰስ ብዙ አልነበረም። ግንኙነትም በጣም ወሰን ሊሚትድ የሆነ ግንኙነቶች ስላሉ ኢንፎርሜሽንም ስለ ፎሬን ማርኬት ስለ ውጭ ሀገራት ምርቶች ያለው መረጃ ዝቅተኛ በመሆኑ አብዛኛው ጊዜ ሂስቶሪካሊ ሀገራት በዶሜስቲክ ትሬድ ዲፔንድ ያደርጋሉ። ዶሜስቲክ ትሬድ plays a crucial role in the economic growth of country by allowing different types of goods and services to reach all parts of the country. It improves the standard of living of the residents of the country as well as the employment rate of the country. Hence, domestic trade improves the economic performance of the country by improving the resource distribution and the efficiency ይለናል። ብዙ ጥቅሞች አሉት። የዶሜስቲክ ትሬድ ውስጥ መሳተፍ ቀደም ሂስቶሪካሊ ሀገራት በብዛት ከስኪልም አንፃር ከትራንስፖርቴሽን አለመመቻቸት አንፃር ከኢንፎርሜሽንም ፎሬን ማርኬት ላይ ያለው ኢንፎርሜሽን ዝቅተኛ ከመሆኑ አንፃር ሂስቶሪካሊ በዶሜስቲክ ትሬድ ነው ዲፔንድ የሚያደርጉት ብለን በተጨማሪም ከኢኮኖሚክ ግሮዝ አንፃር ዶሜስቲክ ትሬድ የሀገር ውስጥ እድገት ከማሳደግ አንፃር ትልቅ ነው። ለምሳሌ ከዲስትሪቢዩሽን አንፃር የተለያዩ ጉድና ሰርቪሶች ሀገሪቱ ሁሉም አካባቢዎች ላይ እንዲዳረሱ ከፍተኛ ኢኮኖሚክ ግሮዝ ያመጣል። የተለያዩ እቃዎችና አገልግሎቶች የሀገሪቱ ብዙ የሀገሪቱ ክፍል ውስጥ
እንዲዳረስ በተር የተሻለ የእቃዎችና አገልግሎቶች ስርጭት እንዲኖር እንደዚሁም የተሻለ የኑሮ ደረጃ የሀገሪቱ ዜጎች የተሻለ አኗኗር እንዲኖሩ እንደዚሁም ኢምፕሎይመንትንም ይጨምራል። የስራ ቅጥርን የተሻለ የስራ እድል ይፈጥራል። ሬት ኦፍ ኢምፕሎይመንት ሬት ያሳድጋል። ሪሶርስ ኤፊሽንሲ ማለትም ሪሶርስ ዲስትሪቢዩት ሪሶርሶች ዲስትሪቢዩት መሆንና በአግባቡ መጠቀም እንዳለብን ፌርሊ ከመጠቀም አንፃር በፍትሃዊነት ዲስትሪቢዩት እንዲሰራጩ ከማድረግ አንፃር ዶሜስቲክ ትሬድ ከፍተኛ ጥቅም ፎር ኤግዛምፕል ለምሳሌ አንደር ካፒታሊዝም በካፒታሊዝም የኢኮኖሚ ስራ ዶሜስቲክ ትሬድ ዴቨሎፕስ ዲው ቱ ፕራይቬት ኦነርሺፕ ኦፍ ዘ ሚንስ ኦፍ ፕሮዳክሽን በካፒታሊዝም ውስጥ ዶሜስቲክ ትሬድ በከፍተኛ ሁኔታ እንዲያድግ ከሚያደርግበት ምክንያት አንዱ ፕራይቬት ኦነርሺፕን ይፈቅዳል። በካፒታሊዝም በዛ ሚንስ ኦፍ ፕሮዳክሽን በአብዛኛው በፕራይቬት ኦነር ስለሚደረጉ ያ ደግሞ እንደ አንድ ድራይቭ ፋክተር ሆኖ ዶሜስቲክ ትሬድ ወሳኝ ያደርገዋል ማለት ነው። Domestic trade also encourages investment in the development within the country and eliminates the country dependence on foreign source of goods and services. ሌላው የዶሜስቲክ ትሬድ ጠቀሜታው ከኢንቨስትመንቶች በሀገር ውስጥ ያሉ ኢንቨስትመንቶች እንደዚሁም ልማትን ኢንካሬጅ ከማድረግ ከማበረታታት በላይ በሀገሪቱ ውስጥ የሚገኙ የተለያዩ እቃዎችና ሰርቪሶች ጉድና ሰርቪሶች ከውጭ ዲፔንደንሲ ፎሬን ሶርስ ዲፔንደንሲን ይቀንሳል። ሞር ፖለቲካል ኢሹ ኢንተርናሽናል ዲስአግሪመንቶች ዋርስ ሃቭ ሌስ ኢፌክት ኦን ኢኮኖሚ when a country has a strong domestic trade አንድ ሀገር ጠንካራ ዶሜስቲክ ትሬድ ከገነባት ዶሜስቲክ የሀገር ውስጥ ንግድ ጠንካራ ከሆነ በውጭ ሀገር ቅድም ዲፔንደንሲ ኦን ፎሬን ሶርስ ላይ ያላት ጥገኝነት ዝቅተኛ እንዲሆን ያደርጋል። ሀገራት ብዙ ጊዜ ምናልባት በፖለቲካ ኢሹ በተለያዩ ነገር የንግድ ጦርነት በሚባለው በታሪፍ በምናምን ማዕቀብ በሚጥሉ ጊዜ ወይም ኢንተርናሽናል ዲስአግሪመንት ስምምነቶች በማይኖሩ ጊዜ አለመስማማቶች እንዲሁም ከዛም አልፎ የተለያዩ ጦርነቶች ዓለም ላይ በሚከሰቱ ጊዜ ስትሮንግ የሆነ ዶሜስቲክ ትሬድ ያላቸው ጠንካራ ዶሜስቲክ ትሬድ ያላቸው ሀገራት ብዙም ተጽዕኖ እነሱም ያው somehow ተጽዕኖ ቢኖርም ግን ያን ያህል ብዙም ተጽዕኖ አይኖርም። ይበልጥ የሚበረታው ብዙም ዶሜስቲክ ትሬዳቸው በጣም ደካማ የሆኑ በተለይም ታዳጊ ሀገራት ብዙ ነገሮችን ኢምፖርት የሚያደርጉ ሀገራት ናቸው ብዙ ጊዜ የሚጎዱት። under such situation countries with few manufacturing plants እነዚህ አሁን few manufacturing plants ያላቸው ብዙም ያላደጉ ታዳጊ ሀገራት likely struggling during war times and they have difficulty obtaining goods services and equipment ብዙ ጊዜ በዚህ አይነት ሁኔታ ላይ ብዙ ፖለቲካል ኢሹ ኢንተርናሽናል ዲስአግሪመንት እና ዋሮች ጦርነቶች በሚኖሩ ጊዜ ዝቅተኛ ማኑፋክቸሪንግ የማምረት አቅም ያላቸው አነስተኛ ማምረቻ ፋብሪካዎች ያሏቸው ሀገራት የተለያዩ እቃዎችንና አገልግሎቶችን እንደዚሁም ቁሳቁሶችን ለማግኘት ስትራግል ስለሚያደርጉ ስለሚቸገሩ በጦርነት ጊዜ በዲስአግሪመንት ጊዜ በከፍተኛ ሁኔታ ይጎዳሉ ማለት ነው። በዚህም ምክንያት ዶሜስቲክ ትሬድ በጣም አስፈላጊ ነው። ዶሜስቲክ ትሬድ አንድ ሀገር ጠንካራ ዶሜስቲክ ትሬድ ሊኖራት ይገባል ማለት ነው። በአጠቃላይ ዶሜስቲክ ትሬድ improves economic performance of a country by improving resource distribution and efficiency የሀገር ውስጥ ንግድ ዶሜስቲክ ትሬድ በአጠቃላይ የአንድን ሀገር ሀብቷን በአግባቡ ዲስትሪቢዩት እንዲደረግ በአግባቡ እንዲሰራጭ እንዲሁም ሪሶርስ ኤፊሽንትሊ እንድትጠቀም ሀብቷን በአግባቡ እንድትጠቀም በማድረግ የሀገሪቷን ኢኮኖሚ ኢምፕሩቭ በከፍተኛ ሁኔታ ያሳድጋል ይጠቅማል ማለት ነው። ከፍተኛ ጥቅም ይኖረዋል ዶሜስቲክ
trade. Domestic trade has several benefits over international trade, some of which are discussed here. ብዙ ጥቅሞች አሉት። አሁን ካነሳናቸው ነጥቦች የዶሜስቲክ ትሬድ ከኢንተርናሽናል ትሬድ አንፃር ከፍተኛ ጥቅሞች አሉት። አሁን ቀጥለን ደግሞ እናነሳቸዋለን። ፈርስት ትራንዛክሽን ኮስት ነው, which are associated with making sales tend to be much lower for domestic market due to lack of tariffs, custom tariffs and custom duties. በአጠቃላይ ዝቅተኛ ላወር ትራንዛክሽን ኮስት ይኖራቸዋል ዶሜስቲክ ፕሮዳክቶች። ማለትም ተጨማሪ ትራንዛክሽን ኮስት ነው፣ ተጨማሪ የገንዘብ የሚሆን የኢፈርት ተጨማሪ ኢፈርት አይኖርም እቃዎችን ለመግዛት እና ለመሸጥ። በዶሜስቲክ ትሬድ ከትራንዛክሽን ኮስት ጋር አንፃር ብዙ ነገር ይቀንስልናል። ተጨማሪም ላወር ትራንዛክሽን ኮስት ነው ያለው በዋናነት ታሪፍ ባለመኖሩ። ታሪፍ ቅድም እንዳልኳችሁ ታሪፍ አገራት በአገር ውስጥ በሚገቡ ኢምፖርት በሚደረጉ ምርቶች ላይ የሚጥሏቸው ታክሶች ናቸው ታሪፍ የምንላቸው። ከስተም ዲዩቲዎች ብዙ ጊዜ ከፖርት አካባቢ የተለያዩ እቃዎች ወይም ቦርደር አካባቢ ከውጭ የሚገቡ ኢንተርናሽናል ትሬድ ከውጭ የሚገቡ ጊዜ የተለያዩ ከስተም ዲዩቲዎች ወይም ፊዎች ክፍያዎች ይኖራሉ። ያንንም ያስቀራል ማለት ነው ዶሜስቲክ ትሬድ። Second, transportation costs are also much lower and the goods can be put on the market more quickly as they have shorter distance to travel. So development of domestic trade, a country will be able to keep money within a country which can be used to finance further future growth of the economy. በአጠቃላይ በተጨማሪም የሁለተኛው ትራንስፖርቴሽን ኮስት ነው። ዶሜስቲክ ትሬድ ዝቅተኛ የሆነ ትራንስፖርቴሽን ኮስት እንደዚሁም ፋስተር የሆነ ዝቅተኛ የሆነ ወጪና በፍጥነት ደግሞ በምንፈልገው ቦታ ላይ እቃዎችን ማድረስ እንችላለን። ሶ ትራቭል ኮስቱ ወይም የትራንስፖርት ኮስቱ ዝቅተኛ ነው። ግን የሆኑ ነገሮችን ደግሞ አመርተን ለተጠቃሚ ለከስተመር ለኮንሱመር ለማቅረብ ፈጣን ነው። ምክንያቱም ቶሎ ብለን እዛው ሎካል ማርኬት ውስጥ ወይ የሀገሪቱ ንግድ ውስጥ ስለሚሳተፍ ብዙ ወጪዎችም ብዙም የትራንስፖርቴሽን ኮስት አይኖረውም። ሶ እቃዎችን ለመላክም ከትራንስፖርት አንፃር ዝቅተኛ ወጪ ነው የሚጠበቅብን። ለዲሊቨሪም ደግሞ በፍጥነት ለተጠቃሚው ማድረስ ይቻላል ማለት ነው። ሌላው through the development of domestic trade, a country will able to keep money ገንዘባቸውን ሀገር ውስጥ የማስቀረት አቅም ይፈጥራል which can be used to finance future growth of economy both in long run and short run. ይሄ ኢንቨስትመንትን ከማበረታታት አለ። በተለይም በኢኮኖሚክስ ውስጥ ገንዘብ ሀገር ውስጥ በከፍተኛ ሁኔታ እንዲመነጭ ወይም እንዲቀር ከማድረግ ያ ደግሞ በሾርት ረንም በሎንግ ረንም ከፍተኛ ኢንቨስትመንትን ማበረታታት ባንኮች አቅም ይፈጥራል። ይሄ ገንዘብ በአንድም ይሁን በሌላ መንገድ በባንክ ስርዓት ውስጥ ነው የሚያልፈው። ያኔ ደግሞ ባንኮች አቅም ይኖራቸዋል። ያ የሚያገኙት ገንዘብ ያ ሀገር ውስጥ የሚቀረው ገንዘብ ለኢንቨስትመንት እና ለተለያዩ ካፒታል ለኢንፍራስትራክቸር ምናምን ይውላል። ሶ ሀገራት ኢኮኖሚያቸው እንዲያድግ ኢንፍራስትራክቸራቸው ኢንቨስትመንት በቢዝነስ ላይ የሚያውሉት ኢንቨስትመንትን ከማሳደግ አንፃር በአጭርና በረጅም ጊዜ ሀገር ውስጥ ገንዘብ ዶሜስቲክ ትሬድ እየጠነከረ በመጣ ቁጥር ትልቅ አቅም ይፈጥራል ማለት ነው። The biggest problem and the limitation of domestic trade is the limit to the selection of products which are available for sale. ምንድነው ታዲያ የዋናው ዲስአድቫንቴጅ ወይም ሊሚቴሽኑ ወይም ችግር ብለን ልናነሳ የምንችለው የዶሜስቲክ ትሬድ ስንል የመጀመሪያው ዶሜስቲክ ትሬድ ፒውርሊ በተለይም ፒውር ዶሜስቲክ ትሬድ አንድ ሀገር
ለመሸጥ ወይም ለመገበያየት የምትችለው በዶሜስቲክ ትሬድ ሀገሪቷ ያመረተችውን ምርት ብቻ ይሆናል ማለት ነው። ሶ አንዳንድ ሀገራት ደግሞ ሁሉ ሪሶርስ ላይኖራቸው ይችላል። የተገደበ ሪሶርስ ይኖራቸዋል ከብዙ አንፃር ከስኪል ከተፈጥሮ ሀብት አንፃር ምናምን በቂ ሀብት ላይኖራቸው ስለሚችል ያ አንድ ትልቅ ቻሌንጅ ነው። in a pure domestic trade market countries only trade while they have managed to produce ሊያመርቱ የቻሉትን ብቻ ነው ሊጠቀሙ የሚችሉ። ያ ደግሞ የህዝቡን የሀገሪቱን ዲማንድ ላያረካ ይችላል። some countries have limited capacity ስለሚኖራቸው limited resource ስለሚኖራቸው the resources to meet their demand ያን የዲማንዱን የፍላጎቱን ላያረካ ይችላል። የተወሰነ ሀብትና የተወሰነ አቅም ብቻ ከማንፓወር አንፃር ሊሆን ይችላል ከሚነራል ከተፈጥሮ ሀብቶች አንፃር። ስለዚህ ቫሪቲ ፕሮዳክት ብዙም አይጠበቅም በዶሜስቲክ ሀገሪቷ ብቻ የምታመርተው ስለሆነ ብዙ አይነት ቫራይቲ ነገር አይኖርም። የዜጎችንም ደግሞ ፍላጎት ሙሉ በሙሉ ላያረካ ይችላል ማለት ነው በሪሶርስ ውስንነት አማካኝነት። hence countries may not meet the demand of their people by relying only on their domestic trade pattern ብቻ ላይ ዲፔንድ በመሆን ላያረኩ ይችላሉ። የህዝቦቻቸውን የፖፑሌሽኑን ዲማንድ ላያረኩ ይችላሉ። this is why ያም የሆነበት ምክንያት today all countries in international trade would like to benefit from international specialization and difference in endowment። እነዚህ ሁለት በዋነኛነት ብዙ ሀገራት በአሁኑ ሰዓት ዓለማችን ሀገራት በኢንተርናሽናል ትሬድ የሚሳተፉበት ዋና ሁለት ምክንያቶች አንድ ቅድም እንዳልነው የሪሶርስ ካፓቢሊቲ የሪሶርስ ሊሚቴሽን መኖሩ ነው። ካፓሲቲ የሪሶርስ ሊሚቴሽን መኖሩ ሁሉም ሀገራት ለምሳሌ ኢትዮጵያ ዶሜስቲክ ትሬድ ላይ ብቻ እንትን ማለት አንችልም። ብዙ የተፈጥሮ ሀብቶች ለምሳሌ ስልክ አላስገባም ብትል ኢትዮጵያ ስልክ ማምረት የሚችሉ ፋብሪካዎች የላትም። ሁማን ስኪል የላትም። ነዳጅ አላስገባም ብትል ሪሶርስ የላትም የነዳጅ ሪሶርስ። ለዛም ነው አንድም ሀገራት የሀገራቸውን ሙሉ ፍላጎት ማርካት ስለማይችሉ የግድ ኢንተርናሽናል ትሬድ ላይ ይሳተፋሉ። በዶሜስቲክ ትሬድ ብቻ ያን ማርካት ስለማይችሉ ሌላው ሁለት ምክንያቶች ኢንተርናሽናል ስፔሻላይዜሽን ሀገራት ስፔሻላይዝ የሚያደርጉበት ቤስት የሆኑበት ነገር ይኖራል። ለምሳሌ በተሽከርካሪዎች ምናምን በሞተር ምናምን ላይ ለምሳሌ ወደ ጀርመኒ ምናምን በሞተር የጃፓን ምናምን ምርቶች በሆኑ እንትኖች ላይ በጨርቃ ጨርቅ ላይ ለምሳሌ የቱርኪ የመሳሰሉ አይነት ሀገራት ሞር በብራንድ ይፈጥራሉ ወይም ስፔሻላይዝ ያለው። ሌላው ኢንዳውመንትም ሀገራት የራሳቸው ሪሶርስ ይኖራቸዋል። ለምሳሌ ሚድል ኢስት ላይ ከፍተኛ የሆነ የነዳጅ ሪሶርስ አለ። ያ ኢንዳውመንት ነው ለነሱ። ያንን ለመጠቀም ሲሉ ሀገራት በኢንተርናሽናል ትሬድ በሰፊው ይሳተፋሉ ማለት ነው።